ያባረሩት ባንዳ እና የምንጥሩ ተመሳሳይ አሁን ላይ ምን ያስፈልጋል? ወንድሞቻችን አጽማቸው እንዳይረግና ፍቅር፣ ክብረት፣ አንድነት እማንደራደርበት ነገር ቢኖር ትግሉን ትግሉን በታሪክ አጋጣሚ በወንድሞቻችን አጽም ተጠያቂ ስለሆነ አሳልፈን ምናልባት ሞተን ልናልቅ እንችላለን። ይቻላል። ምናልባት የአማራ ህልውና ከዚህ በኋላ የአሁኑ የትግል አብዮት በመኖርና ባለመኖር የተመሰረተ ነው። አማራ ዘሩ ወይ ይቀጥላል ወይ ዘሩ ይቀጥላል። የትጥቅ ትግሉ በድል ከተጠናቀቀ አማራ የሚባለው ብሄር ይቀጥላል። በድል ካልተጠናቀቀ አማራ የሚባለው ብሄር ይቀጥላል። ፋክት ይሄ እውነት። እኛ ደግሞ ሀገር መስራቾች፣ ሀገር ቋርቋሪዎች፣ ጥበብን፣ እምነትን፣ ሰውኛ ባህሪን አዋህደን ኢትዮጵያን ገንብተን አቁመን ለጅል ባንዳ አሳልፈን ሰሞኑን ሲቀዛፍት አይታችኋል። እኔ በጣም ይገርመኛል። ይኸው ምላሽ አርበኛ ዘመነ ካሴ ሲሰጡን በጣም ደስ ብሎኛል። በቃ ተነቃንቆ ጨርሶ አልቆበት አሁን ያለነው የመጨረሻው ላይ ነው ያለው። ይሄ የመጀመሪያው የገንዛ ፓርላማው ላይ ፈንቶበት ፓርላማው ላይ ያለው አጀንዳ አማራ እነ ዶክተር ደሳለኝ ጫኔ የሚያንቀጠቅጡት አማራነትን ነው የሚናገሩት። እውነቱን ሀቅ ነው። ጨንቆታል። ፓርላማው ላይ ፈርሶበት እንደ ሀገር ሙሉ ችግሮችን የያዘ እንጂ አልቆለት። አሁን ያስፈልገና ቀጥሞ ነው። አሁን እንደ ኢየሱስ ክርስቶስ ቀራንዮ እስከሚያወጣን ድረስ ትግሉ ቀራንዮ ድረስ የሚወሰደን ከሆነ ቀራንዮን ወጥተን መስዋዕትነት ወስደን በታሪክ ከዚህ በኋላ ትናንት የመጣንበት መንገድ አለ። ከዚህ በኋላ እኔ በጣም አንዳንዴ የሚያበሳጭኝ ነገር ትግሉ የመጣበትና ትግሉ አሁን ላይ ያለበትን ሁኔታ አለመረዳት ነው ያለ። በጣም ይሄ የጎጠኝነት የሰፈርተኝነት መነጽር የለበሰው አውቆ መጣል ነው። አያገለግልም። ከዚህ በኋላ አይሰራም። አማራ ነው። ወንዝ የለንም፣ ደንበር የለንም። እንደ አማራ ነው። እዚህ በኋላ እዚህ የሚለኝ ሰው እሱ ለኛ በሽታችን ነው። እሱ ኋላ ቀር ነው። ባንዳ ነው። ሀቁን የምነግራችሁ ፈልግ እዚህ ሸዋ መጥቶ እዚህ ጋር ሊመራ ይችላል። ጎንደር መጥቶ እዚህ ጋር መምረጥ፣ ጎጃም እንደፈለገ መሆን ይችላል። አማራዎች እንደ አማራ እናሸንፋለን። እሱ ውድቅ ሆኗል። አንድነቱ የሆነ ነገር ሰሞኑን የአንድነት ዘመቻ አፈራርሶታል። አይታችሁ ከሆነ እንደ አማራ በተደረገው ውጊያ ፈራርሶታል። አወዳደቁም አይነት አይደለም። ማስጠበቅ ግን ብትለን ወታደሮች ነን። ወታደራዊ የሆነውን ነገር ቀጥ አድርገን ይዘነጋለን። ፖለቲከኞች ነን። ምናልባት እንደ ደርግ ስህተት አንሰራ። ደርግ የሆነ ስህተት ሰርቷል። ደርግ ላይ መጨረሻው አካባቢ ሲደርስ አምፖልና ፖለቲከኛን ወደ ዳር ማውጣት ፈልጎ ነበር። ይወርቅ ሲያምረው ነው። ፖለቲከኛ ነው ሀገሩን የሚሰራው መልሶ። ወታደሩ ትጥቁን ነው የሚማረው፣ በአፈሙዝ ነው የሚያናገረው። ፖለቲከኛው በቋንቋ ነው የሚናገረው። የሚግባባው በዛ ነው። ፖለቲከኞች ተጠብቅ ይታለ ወታደር ነን እኛ ግን ቀጥ ብለን ይህ በተባለበት ገዳም ገባታ አለበት። ወንዜነት ምናምን እስካሁን ድረስ ቀጥሎ በልቶ ነው። 2 ዓመት መቆየት የሌለበት ትግል 2 ዓመት አቆይተናል። በራሳችን ችግር ተሳሳት ነው። ራሳችን ምርጫ መስጠት ነበረብን። እኔ ሸዋ ነኝ ጎንደር ነኝ የሚለው ጠርጎ ያን ይመጣል ነበረብን። 2 ዓመት ሙሉ ያጃጃሉ እንደዛ አይነት ተሳሳተ አመለካከት የነበራቸው ሰዎች ናቸው። ሌላው የምንታገለው ለአማራ ሕዝብ ነው። የምንታገለው የአማራ ሕዝብ አይደል። ጥንቃቄ እዚህ ጋር ሊወሰድ እንፈልገው ነው። እንደገና ዘለቀ ሻለቃ ፐርፌክት የሆነ ወታደር ነው ያለ። ፐርፌክት እኔ ማምንበት ገብቶ ጠላት መደምሰስ ብቻ ራዕይና ዓላማ ያለው ወንድሞችን ማቃችሁ እኔ ተቀጣይ ያቃችኋል። ወዲና ወዲህ ዝግዛግ የሚመታ ሰው ካለ እሱ ካልተመጣጣ የአማራን ሕዝብ ልንታገልለት እንጂ ልንታገለው አይገባም። አግተን ልናሰቃየው አይገባም። አሳደን ሌላ ክልል ልንሰደው አይገባም። ልንታደገው ነው የሚገባ። ልመና እንኳን ካስፈልገን ለምነን ነው መቀበል ያለብን። ለምነን ተንበርክከን አግተነው አይደለም፣ አሰቃይተነው አይደለም። ኖሮማ አይደለም ታደገው ለአማራ መታደግ ለአማራ መታደግ ያለብን አማራን ማሸማት አማራ እንዲሰደድ ማድረግ የተሳሳተ እንደዛ አይነት የተጠለፉ እብዶች አሉ በየቦታው። ጥንቃቄ በሏቸው ወታደሮች ናቸው። ጥንቃቄ የመጨረሻ ጥንቃቄ
እርምጃ ወስዳለሁ በሉ ዛጋ ነው እርምጃው ነው መነጋገር ካለብን እንዳማራ ነው የምንነጋገረው መግባባት ካለብን አንድ ቋንቋ የምንነጋገረው እግዘኝ ይየው ባላውቱ ያግዘኝ በርግጠኝነት ትግሉን አብዮቱ የሚፈልገው ባላውቱ ነገ ባላውቱ ኢህአብዮት ካላሸነፈ እንደሚበላ ያውቀዋል ንብረቱ ሀብት ንብረቱ የሱ እንዳልሆነ ያውቀዋል ዘሩ እንደማይቀጥል ያውቀዋል የወለደው ልጅ በሙሉ የሱ እንዳልሆነ ያውቀዋል የሳትራሱ ለዚህኛ የምናደርገው ምንድነው ወንድሞቻችን ከጎናችን ያሉት እንኳን ታውራ የትግል መስመሩ እንዳይበላሽ ከቻልክ ከጎናችሁን ካልቻልክ ሰካን ነው እየገባን ምንርመጠመጠው እየገባን የምናልፈው አማራ ያሸንፍ እንደው ብለን የምንሞት ለጭሳ ባይ ገብተን አስከሬን ይዘን የምንወጣው ባህር ዳር ገብተን አስከሬን ጥለን የወጣነው አቅቶና አማራ ያሸንፍ እንደው ብለን ነው እንጂ አማራ እንዲሞት ለናል ነገሩ ታውበላ ለአንድነት መስዋዕትነት ከፈሉ ለአንድነት ሊከፍል ሊበጠብጥ ካለ አንገቱ ከመጣል ነው አይታ ጀግና ናቸው ሲጣሯቸው እንኳን ስማቸው ደስ ይላል እንደተሰው አልቆጠሩ ትግሉን ግን አሻግረውታል ዛሬ ላይ ለቆምንበት እነሱ በተሰውበት ጫማ ላይ ግን ያቁመናል እነሱ ሲሰው አደራ የሚል ቃል በእርግጠኝነት ከሁላቸው ጋር አዲስ ሰሞኑን ገብተንሳ ያዲት ወታደራዊ ያዘች ሲመጣ ስንገባ ያለና ምናልባት አብራችሁን የገባችሁ ሰዎች አላችሁ ቀጠናውን ስለማታውቁት አደራ ወንድሞች ነው በመስዋዕትነት ጋር ቆዩኛ ከፊት ነው የሚሆን ያለው እዛ አይነት ሰው ነው እዛ ጀግና ነው የሚመስለው እንደዛ ብሎ ገብቶ እኛ በታች በኩል ስንገባ ደረቱ ተመጥቶ ነው እዚህ ጋር በጣም የተመጣው በብሬ አሁንም እዚህ ተኝቶ አግኝቶ አይዞ ወንድም ማለት ስለው እኔ አይደለም ጉዳይ አይደለም የወጡበት አላማ ትግሉን ግን አደራ የትግሉን አርጉ ያለው አማራ ማሸነፍ መጨረሻዋን ደስታ መጨረሻዋን ሳቅ አማራ መሳቅ አለበት ስለዚህ ወንድሞች አላዛባችሁ በጣም ጀግናችሁ ናችሁ በጣም ከመቆራበት ሻለቃ ጀግና ነው የትግል መስዋዕትነትን ለመቀበል ዝግጁ የሆነ አማራነትን ሀብሎ ሲቀበል እንደ ጀግኖቹ በ2015 ሐምሌ 26 ቀን ቀጥሎ የወጣው ቦምባርዴ ፖሊሶች ማርኮ ይህን ጨምሮ ስለነበራችሁ ትግሉ ሲጀመር የጀመረ ሻለቃ አማራ ይህ ባለታሪክ ነው ወንዶች ጀግኖች ያላችሁበት መካሪዎች ፖለቲከኞች ወታደሮች ያላችሁበት ጥምር ጦር ያለ እዚህ ውስጥ እናከብራችሁ ይገኛሉ መልካም በዓል